እናንተ ቤቱን ምን አስመስላችሁታል? ዝም ብላችሁ መጫወት አትችሉም እንዴ? እንዴ ልትደፉኝ ነው እንዴ ሐሳባችሁ እናንተ ልጆች ዛሬ? እንዴ ማን ነው ወሰደባት? ለምንድን ነው የምትጣሉት? ማን ነው ወሰደባት? ናቲ ንገረኝ። እና ታናሽ አይደለች? ተስማምታችሁ አትጫወቱም? ኡፍ እኔ ስንት ቦታ ልሁን? ምን ይሻለኛል እንደው? እንደው ነው ሄሎ እንዴት ነሽ ጓደኛዬ? ምንድነው ጠፋሽብኝ እኮ? ወይ ኧረ በእናትሽ ተይኝ። እኔ አሁንስ ዘንድሮ ማበዴ ነው። በቃ ምንም አልቻልኩም። ምን ነው ደህናም አይደለሽም እንዴ? ወይ በእናትሽ ተይኝ እስቲ በእናትሽ። ይኸውልሽ ጠዋት ተነስቼ ለልጆቹ ቁርስ ልሰራ መብራት ጠፋ። ከዛ በኋላ እስቲ ከሰል አቀጣጥል ብዬ ከሰል አቀጣጥል ስል አልቀጣጠል ብሎኝ እንዲሁ ስጨነባበስ ብታይ። በዛ ላይ ቤቱ ትርምስምስ ብሏል። ልጆቹም ያተረማምሱታል። በቃ አላቅም ብቻ እኔ ዘንድሮ እኔ እንዴት እንደምሆን አላቅም። እንደገና ደግሞ ትንሹን አሞት ነው መሰለኝ ምግብ አልበላ ብሎኝ ሐኪም ቤት አልወስደው ነገር ልጆቹን ለማንትቼ በዛ ላይ ወዲያ ስል አዳልጦኝ አልወድቅ መሰለሽ ወለም ምሎኛል ብታይ። ከዛ ደግሞ አሁን እሱ ሲመጣ እራት ይጠብቃል። እሱን በምን ሰዓት ይልስራ? አይዞሽ የኔ ቆንጆ። ይኸውልሽ እኛ ሴቶች መረጋጋት አለብን። እሺ አይዞሽ። እስኪ መጀመሪያ ትንፋሽ ወጂ። ታያት አልቅሺ። ስታለቅሽ አይተው ደግሞ ሴት ደካማ ናት ነው የሚሉት። እሺ ምን ላድርግ? ደከመኝ እኮ። እኔ ጓደኛሽ እያለሁ እኛ ሴቶች ያለብንን ችግር እኛው እየተረዳዳን ካልተወጣን ለነሱማ ደካማ ነው የምንመስላቸው። ሱስ ልክ ነሽ። አዎ እኛ ሴቶች እኛው ራሳችንን ጥንካሬያችንን ማሳየት ያለብን። እውነት ነው። እውነት ብለሻል። እንዴ በቤት ውስጥ ስራ እኮ አጥንታችን አለቀ። አንቺ ቤትሽ ውስጥ የምታሳልፊውን መከራ ከኛ ሴቶች በቀር ማንም አይረዳም አይደል? አይዞሽ አሁን እኔ በፍጥነት እመጣልሻለሁ። እሺ ለልጆች የምትፈልጊውን ነገር ሁሉ ገዛዝቼልሽ እመጣለሁ። እሺ ጓደኛዬ አታስቢ። ወይኔ ጓደኛዬ ይሄን ውለታሽን ግን እንዴት እንደምከፍለው አላውቅም። አረ ምንም ምስጋና ያስፈልገውም ጓደኛዬ። ይኸውልሽ እኔ እንደመጣው ልጆቹን አጣጥቤ ምግብ አበላቸዋለሁ። አንቺ ክፍልሽ ትንሹን ይዘሽ ክሊኒክ መሄድ ትችያለሽ። እሺ ጓደኛዬ። እሺ ጓደኛዬ። ምንም አታስቢ ጓደኛዬ። ይኸውልሽ እኛ ሴቶች ተረዳድተን ከነሱ እኩል እንደሆነን ማሳየት አለብን። እና ደግሞ አንቺ ክሊኒክ ስትሄጂ እኔ ቤቱን ጠርጌ ምግብ ሰርቼ እጠብቅሻለሁ። ኡፋ እንደው ምን ላርግሽ? አንቺን የመሰለ ጓደኛ ባይሰጠኝ ምን ሆን ነበር? ምንም አታስቢ ጓደኛዬ። እንደውም ውልቃትሽን በተመለከተ እዚህ ወይዘሮ አስካለ የሚባሉ ጎበዝ ወጌሽ አሉ። እነሱን ይዣቸው እመጣለሁ። አረ ለሱ አታስቢ፣ ችግር የለም። እዚህ እኛ ጎረቤት አንድ ወጌሽ አሉ። ወንድ ናቸው እንዴ? አዎ ወንድ ናቸው። ኖ አይሆንም። እዚህ ጎበዝ ወጌሽ አሉ ወይዘሮ አስካለ የሚባሉ እሳቸውን ይዣቸው እመጣለሁ እንጂ ሌላ ወንድ ወጌሻማ ጠርተን ድክመታችንን አናሳይም። እሺ በጣም አመሰግናለሁ ጓደኛዬ። በጣም አይዞሽ ጓደኛዬ። እኛ ሴቶች ተረዳድተን ነው እንቅፋቶችን ማለፍ ያለብን። መጣሁ እየበረርኩ እመጣለሁ። እሺ ደግሞ ለግርማ ደውልለትና የቤት ውስጥ ስራሽንም እንዲያግዝሽ እቆጣዋለሁ። ያግዝሽ እንጂ ምን አባቱ እስከ መቼ ነው ውጭ እያሉ? ይቅርታ ማን ነው ግርማ? እንዴት ማን ነው ግርማ? ግርማ ባለቤትሽ ነው? የማ የኔ ባለቤት እንዴ? ቆይ ይሄ 090098 አይደል እንዴ? አይ አይደለም፣ ይሄ 090198 አንቺ ስመኝ አይደለሽም እንዴ? ስመኝ ጋር አይደለም እንዴ ደወልኩት? ኧረ አይደለሁም፣ ማርታ ነኝ። አየሽ ተሳስቼ ነው የደወልኩት። የተሳሳተ ቦታ ነው የደወልኩት ማለት ነው። ይቅርታ እንግዲህ እናቴ። እሺ በጣም ይቅርታ። ኧረ ችግር የለውም። እና አትመጭም ማለት ነው? ወይኔ